ሀባይቢ እንግዲህ ተመልሼ መጥቻለሁ። እዚህ ጋር የጠበስኩት ባድንጃን ወይንም ባድንጃን ነው። እንግዲህ በአማርኛ ልወቅና መጥቼ አወራቸዋለሁ። እዚህ ጋር ሲኒ አዘጋጅቻለሁ። እዚህ ጋር ደግሞ የተፈጨ ስጋ አዘጋጅቻለሁ ማለት ነው። እኔስ ተከታተሉ። ካሜራ መያዝ በጣም ይከብዳል በእናትህ። እዚህ ጋር የተፈጨ ስጋ ነው። እዚህ ጋር የተጠበሰ ጅንጅብል ነው። ጅንጅብል ማሺ ልሰራ ነው እንዴ! ባድንጃን ማሺ ልሰራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች ቪዲዮ ስቀርጽ ስልክ ተደውሎብኝ አቋረጡኝ ማለት ነው። በነገራችን ላይ አናናስ መብሰሉን አለማብሰሉን ለማወቅ ሀባይብ እዚህ ጋር እንደዚህ አድርጋችሁ ይሄ ጫፍ ያለው እንደዚህ ምዝዝ ብሎ ከወጣሉ ቶሎ ብሎ በስሎ አሉ ነው። እሺ ዛሬ ዙዙ ምግብ ስሰሪ እኔ ብዙ ጊዜ አላየሽም፣ ብዙ ጊዜ ቪዲዮ አትለቂም የምትሉኝ ሰዎች አይመቸኝም። ምን አባቴ ላድርግ? ቢመቸኝ አሳይቼ ባሳየኋችሁ ባስለመጥኳችሁ። እዚህ ጋር የሁላችሁ ብግዶንስ ከታትፌ አዘጋጅቻለሁ። እዚህ ጋር ደግሞ ቀይ ሽንኩርት በረጃጅሙ ከታትፌ ከታች አንጥፌዋለሁኝ። ድንችና ቲማቲም፣ ፍልፍል ሮሚ የሚባል ቃራ እንደዚህ አድርጌ አዘጋጅቻለሁ። እዚህ ጋር ደግሞ ያዘጋጀሁት እዚህ ጋር ባድንጃን አማርኛ ቋንቋ በነገራችን ላይ ባድንጃን ምን እንደሚባል ባላቅም ባድንጃኑን አጥቤ ልጬ በዘይት እንደዚህ ጠብሼዋለሁኝ። ይሄንን ስንጥቅ እያረኩኝ ስጋ አረግበትና የተፈጨ ስጋ በሽንኩርት በዘይት በመናምን የተጠበሰ ስጋ ልክ እንደ ጥብስ ማለት ነው። በነገራችን ላይ እንደ ጥብስ ቅመማ ቅመም አይጨመርም። እንደዚህ ዝም ብዬ ብላክ በርበርና ሶልት ያረግበትና እዚህን በስተመጨረሻ ውዶችዬ እንደዚህ አርጌ ያው ስጋዬን ጠብሼ ስጠብስ አላሳየዋችሁ ደረሱብኝ እንዳልኳችሁ። በቃ እንደዚህ አርጌዋለሁ። ከዛ ኦብን ነው ማረገው ማለት ነው። ከወደዳችሁ ላይክ እና ሰብስክራይብ አድርጉ። ይሄንን እንደዚህ ያረኩ እንደዚህ ያረጋለሁ።